ግማሽ አይደለውም ካልሽ ነይ ግቢ። ነብይሽ ነው ያለው አይምሮ ግማሽ ጋነም ከሚሞሉት ውስጥ ሴቶች ናቸው ያለው ነብይሽ ነው። ሴት ልጅ መንካት ሰገራ እንደ መንካት ነው ያለው ነብይሽ ነው። ሴት ልጅና ውሻ እንዲሁም ሴት ልጅ ውሻና ጥቁር ውሻ አህያ ጸሎት ከሚያቋርጡት ውስጥ ያለው ነብይሽ ነው። ሴት ልጅ የመጥፎ ምሳሌ ነች ያለው ነብይሽ ነው። ከፈረስ ጋር መድቦሽ ፈረስ ጋር የምመደብ አይደለሁም ካልሽ ነይ ግቢ። አንድ ቻሌንጅ አደርግሻለሁ። ነብይ ስለ ሴቶች እንደው የተለየ ከሌላው መልካም የተናገረው የአይምሮ ግማሽ አይደለሁም ካልሽ ነብይሽን ዲባንክ ታደርጊዋለሽ። በፔሬዴ ምክንያት ጋነም አልገባም ካልሽ ነብይሽን ውድቅ ታደርጊዋለሽ። ከወንድ እኩል የሆነ ነገር አይቼ መመስከር እችላለሁ ካልሽ ነብይሽን ውድቅ ታደርጊዋለሽ። ነብይሽን ብቻ ሳይሆን አላህንም አብረሽ ማለት ነው። አላህ ማለት የመሐመድ ፈጠራ ስለሆነ ወደ እስልምና የሚሄዱ ሴቶች እናውቃቸዋለን። አብዛኞቹ በምን እንደሚሄዱ ፈርዘር እዛ ውስጥ ባንገባም፣ ግን የአይምሮ ግማሽ ያልሆነ ሴት እስልምና ውስጥ ልቆይ አትችልም። ለምን እንደሚሄዱ ብናውቀውም ግማሽ ካልሆነ አይምሮዋ እውነትም የመረዳት የማገናዘብ ችሎታዋ የወረደ ካልሆነ በስተቀር ሴት ልጅ እስልምና ውስጥ ልቆይ አትችልም። ሴት ልጅ ልቆይ አትችልም። ባልሽ ገንዘብ ስለሰጠሽ ብቻ ይምታሽ የሚል ስቱፒድ የሆነ ሃይማኖት ውስጥ ልቆይ አትችልም። አንድ ሴት ልጅ ገንዘብ የሚሰጥበት ምክንያት ደግሞ ገንዘብ እሱ ስለሚሰጥ የአንቺ በላይ ነው የተባለበት ምክንያት ደግሞ እሙ እንዳለችው እሱ ሰርቶ ማምጣት ይችላል፣ እሷ ደግሞ ወጣ እንዳሰራ ከልክሏታል። ይህም ብቻ አይደለም፣ ውርስ ከቤተሰቦቿ እንኳን ስወርስ የወንዱ ግማሽ እንዲሰጣት አደረገና እሱ ገንዘብ ብዙ ስለሚኖረው ይምታሽ፣ እሱ የበላይ ነው። ምክንያቱም የማገናዘብ ችሎታ የለሽም። ነብይሽ ነው ያለው ሳሂህ ቡኻሪ 304 ላይ ሴት ልጅ በሴጣን መልክ ትመጣለች ያለው ነብይሽ ነው። ሙስሊም 1403 ላይ ከፈለክ ሚስትህን በገንዘብ ቀይራት ያለው ነብይሽ እና ነብይሽ የፈጠረው አላህ ነው። ሱረት ኒሳ አያ 20 ላይ አሁን ያወራችሁ ደግሞ እሙ ጥላቻን ሴት ልጅ ከባሏ ካወቀች ነው የሚለው፣ ከጠረጠረች አይደለም። ካወቀች ሙሉ መፍቷን መህሯን ለሱ ሰጥታ ቤት ውስጥ እንደ ባሪያ መቀመጥ ትችላለች። ልብሷን ጥሎሽ ወደ ሶስቱ ጋር ሄደና እዚችኛዋ ጋር ፊት ነሳት። እችኛዋን ፊት እንደነሳት ካወቀች ምን ታደርጋለች? እንዳይፈታት ጥሎሽ የሰጣትን በሙሉ አስቀድሞ የሰጣትን በሙሉ ትሰጠውና እንደ ሚስት ቤት ውስጥ ትቀመጣለች። ከእሷ ጋር አይተኛም፣ ከእሷ ጋር ምንም አያደርግም። ምንም ነገር የባልና ሚስት ነገር አይኖርም። እሱ የፈለገው ጋር ሸሸን ገዳሜ ይላል፣ እሷ እንዲሁ ትቀመጣለች። ሁሉም መፍት ሰጣ። አዛኙ አላ ያዘነኑና ያወረደው እሱስ በተቃራኒው ደግሞ እሷ ልታምጽብኝ ትችላለች ብሎ ከጠረጠረስ፣ ካወቀ አይደለም ያልኳችሁ፣ ከጠረጠረ አልጋ ይለያታል። which means ወሲብ አያደርጋትም። ምክንያቱም 4 ተፈቅዶለታል፣ 3ቱ ጋር ሄዶ ወሲብ ያደርጋል። ባሪያዎችን ሄዶ ተፈቅዶለታል፣ እንደፈለገው ወሲብ ማድረግ ይችላል። ሱረት ኒሳ አያ 3 ላይ፣ ሱራ 7 አያ 30 ላይ፣ ሱራ 23 አያ 6 ላይ ባሪያዎችን እስከነ ሚስቶቹ እንደፈለገ መገናኘት ይችላል። ባሪያዎቹ ቁጥር አልባ ናቸው። ቢሊየን ባሪያዎችን ወሲብ ማድረግ ይችላል። አንደኛዋን ከጠረጠረስ ልታምጽ ትችላለች ብሎ ካሰበ ወሲብ እሷን ሳያደርጋት ቤት እንዲሁ የቁም እስረኛ ያደርጋታል። ምክንያቱም ውጭ ብቻዋን መውጣት እንዳችል ደግሞ ይከለክላታል። አይቻልም። እንደ ወንድ አይቶ እንኳን ለአግባት ብሎ እንዳይጠይቅ የግዴታ መሸፈን አለባት። መፍታት የሚፈቀድለት ደግሞ እሱ ነው። እሷ መፍታት አችልም። እንዲጠፍልጎ ካሰራት በኋላ ከፈለገ ደግሞ ይመታታል። ምታት ይላታል። እዛው ላይ ሱራ 34 ላይ ምታት። ሐዲስ ደግሞ ነብይ ባል ሚስቱን ለምን እንደሚመታ መጠየቅ የለበትም ይላል። ስለዚህ እንደፈለገ ሊነርትሽ ይችላል። ስለዚህ እንደዚህ አይነት ሃይማኖት ውስጥ የምትቀመጥ ጤናማ አይምሮ ያላት ሴት ልኖር አትችልም። የትኛውም ጤናማ አይምሮ ያላት ሴት እንደዚህ ልትቀመጥ አትችልም። ሰገራ ከነካ ጋር እኔን ከነካኝ ጸሎቱ ይቋረጣል ከሚል ጋር ራሷን ከሰገራ ጋር ከምትቆጠር ሴት እስልምና ውስጥ ልትቀመጥ አትችልም። የናውቃ ጤናማ አይምሮ ቢኖራት
እና